Tadias, welcome to First Name Dag. This is the Astamari Dagum Show. Zare, episode 1 Lenin. Your episode title is Technology is for Everyone. Technology ለሁሉም ሰው ነው። እውቀት አይጠይቅም፣ ባክግራውንድ አይጠይቅም፣ እድሜ ስንት ነው አይልም። ያረጀውም young የሆነውም middle age የሆነውም ሰው እንዳለ ቴክኖሎጂ ሐሳብና የመማር ፍላጎት ካላችሁ ይሄ ፊልድ ለሁሉም ሰው ነው። ስለዚህ ዛሬ ከቨር የምናደርገው ቶፒኮች ቴክኖሎጂ ውስጥ ያለው ፊልዶች የተለያዩ ፊልዶች ምን አይነት ናቸው? ሞስትሊ ሶፍትዌር ኢንጂነሪንግ ላይ ነው ፎከስ የምናደርገው፣ ግን ምን አይነት ስራዎች አሉ፣ ምን አይነት ፐርሰናሊቲ ነው ለሶፍትዌር ኢንጂነር ፐርፌክት የሆነው፣ ፐርሰናሊቲያችሁም የተለያየ ቢሆንም የተለያየ አይነቶች ፊልዶች አሉና የትኛው ሰው ይስማማዋል ብለን ነው የምናወራው። አንድ ነገር የዛሬ ኤፒሶድ እንድትወስዱ የምፈልገው ነገር ቢኖር ቴክኖሎጂ ሆነ ዶክተር መሆን ሆነ ፓይለት መሆን ሆነ ፖለቲሻን ሆነ ፕሬዚደንት ኤኒባዲ ማድረግ የሚችለው ነገር ነው። ከየት የመጣችሁበት ባክግራውንድ፣ አስተዳደጋችሁ፣ እድሜያችሁ፣ እውቀታችሁ ያ ሁሉ ምንም አፌክት እና ኮንትሮል የለውም ኦቨር መድረስ ከምትፈልጉበት ቦታ። አንድ ነገር እንድትወስዱ የምፈልገው ነገር ቢሆን በዚህ ዓለም ውስጥ ኤኒቲንግ ማድረግና መድረስ የምትፈልጉበት ነገር ካለ መንገዱ አለ፣ አምንባችኋለሁ እና ራሳችሁ ላይ ማመን አለባችሁ። ስለዚህ የዛሬው ቶፒክ is ቴክኖሎጂ ለሁሉም ሰው ነው። So let's get started. ስለዚህ ቴክኖሎጂ ብዙ ሰው ሲያወራና ሲያስብበት ሁሉ ጊዜ ትምህርት ሄዶ የተማረ ሰው፣ ሁሉ ጊዜ ብዙ እውቀት ያለው በጣም ስማርት የሆነ ሰው ወይም ክሬቲቪቲ ያለው ሰው ወይም ፋሚሊው አባቱ ወይ እናት ወይ ዘመድ ቴክኖሎጂስት ሆነው ወይም በዛ ፊልድ ሰርተው እውቀቱን ያስተላልፉን ይመስላል። ግን ቴክኖሎጂም እና ሌሎችም ፊልዶች ቢሆኑ ለሁሉም ሰው ናቸው። ያ ማለት እውቀት ማለት የመማር ፍላጎትን የምትማሩትን ነገሮችን አፕላይ ማድረግ ነው። ግን ወደ ቴክኖሎጂ ሲመጣ አንድ ሚስጥር ልንገራችሁ። ቴክኖሎጂ ያለ ሰው እውቀት ያለ ሰው ችግር የትም አይሄድም። ያ ማለት ምንም አይነት ፊልድ ውስጥ ባዮሎጂም ሆነ ላው ውስጥ የሚሰራ ሰው ከሆነ የትም የሚሰራ ሰው ከሆነ ቴክኖሎጂን አፕላይ ለማድረግ ሁሉ ጊዜ ያንን እኛም የምንለዋለን ሰብጀክት ማተር ኤክስፐርት ነው። ያ ማለት የዛን ሰብጀክት አዋቂ ማለት ነው። ብዙ ነገር ያውቃሉ፣ ስለ ፕሮሰሱ ያውቃሉ፣ ይህንን ችግሮችን ዲሶልቭ እንደመደረግ እንዳለበት ያውቃሉ። ያለነሱ ግን ይህን ቴክኖሎጂ አፕላይ ልናደርገው አንችልም። ስለዚህ ዛሬ የምነግራችሁ ነገር ቢኖር ግማሽ ፓርቱን ኦልሬዲ አላችሁ። ቴክኖሎጂ ሶልቭ የሚያደርገው ችግር የእናንተ ጭንቅላት ውስጥ ሁሉ ጊዜም አለ። ይሄ ማለት ህፃን ልጅ ሆነ ያረጀ ሰው ሆነ የተለያየ ፊልድ ሰራችሁ ምንም ግማሹ መልሱ እናንተ ጋር ነው። የቀረው ቴክኖሎጂ መማር ነው። ያንን ደግሞ በጣም ቀላል እንደሆነ እና የተለያየ ፊልዶች እንዳሉ አሁን እናወራበታለን። የሚቀጥለው ስላይድ ስለ ቴክኖሎጂ ውስጥ ለመግባት ሮንግ አስተሳሰቦችም ወይም ውሸቶችም ያሉትን እንዴት አድርገን እናወራለን ነው የሚለው። ስለዚህ ብዙ ሰዎች ቅድም እንዳልኩት ቴክኖሎጂ ውስጥ ለመግባት በቃ ማትስ በጣም ጎበዝ ሆነ ወይም ፊዚክስ በጣም ጎበዝ ሆነ በጣም ጂኒየስ መነጽር አድርገህ ምንኖር ነው የሚመስላቸው። ግን እውነቱን ለመናገር ቴክኖሎጂ ውስጥ ለመግባት በዚያ አሁን ባለው ጊዜ በተለይ 5 ዓመትና እስከ 10 ዓመት ያሉት ልጆች እኛን አጥፈውን አልፈዋል። ያ ማለት ምን ማለት ነው? እድሜ አይዝህም፣ እውቀት አይዝህም፣ ባክግራውንድ አይዝህም፣ ምንም ነገር አይዝህም እና በራስ እስካመንክና መማር እችላለሁ ብለህ እስካመንክ ድረስ ቴክኖሎጂ ለሁሉም ሰው አክሰስብል ነው። ስለዚህ ይሄንን በጣም ስማርት መሆን አለብህ፣ ኮሌጅ ግራጁዌት መሆን አለብህ፣ ሃይ ስኩል መጨረስ አለብህ ምናምን የሚለው እንዳለ አፕላይ አያደርግም። ፍላጎቱ ካለህና መማር እውቀቱና ዴዲኬሽኑ ካላችሁ ቴክኖሎጂ ለእናንተ ነው። ስለዚህ ይሄንን ሊሚቲንግ ማይንድሰት እንዳይኖራችሁ ነው። የሚቀጥለው ነገሮች የምናወራው የቴክኖሎጂ ምንጩ ምንድን ነው? ከየት ነው የሚመጣው? ከድሮ ከሲምፕል ቱልዝም ቢሆን ስለ ኤንሸንት ፋርሚንግ ቱልስ ብናወራም ቴክኖሎጂ ምናምን ብናወራም ሁሉ ጊዜ ከትንሽ ችግር ሶልቭ ማድረግ እንጀምራለን። ከዛ ያንን ሶልቭ ያደረግነው ሶሉሽን እያሳደግን እንመጣለን ማለት ነው። ስለዚህ የቴክኖሎጂ ፕሮሰስ ወርክፍሎ ሁሉ ጊዜ ከችግር ይጀምራል፣ ሶሉሽኑ ይቀጥላል፣
ከዛ ደግሞ ኢምፕሩቭመንት ማለት ነው። እንደሱ እያለ ይቀጥላል፣ ከእንደገና ይጀምራል። ያ ማለት የቴክኖሎጂ ወርክ ፍሎ ሁሉ ጊዜ ከችግር ይጀምራል፣ ወደ ሶሉሽን እንጀምራለን፣ ከዛ ኢምፕሩቭመንት። ይሄ ፕሮሰስ ደግሞ ከእንደገና ይጀምራል። ለምሳሌ ፋርሚንግን እንደ ኤግዛምፕል እንውሰደው ማለት ነው። ድሮ እርሻ ሲደረግ በእጃቸው ሊሆን ይችላል። ከዛ ቀጥለው በቱል ማድረግ ጀመሩ። ከዛ ቀጥለው የአማርኛ ቃሉን አላውቀውም፣ አክስ መጠቀም ጀምሩ። ያ ማለት የእርሻ ቱሎችን አኒማሎች ላይ እያሰሩ ሞር ማድረግ ጀምሩ ማለት ነው። ከዛስ ትራክተሮች መጡ። ከዛስ አሁን ደግሞ ኤአይን ምንም ኢሪጌሽን ምንም እያሉ የተለያየ ቴክኖሎጂ ፋርሚንግ ላይ ይጠቀማሉ። ያ ማለት ምንድን ነው? ሁሉ ጊዜ ችግሩን አይደንቲፋይ ያደርጋሉ፣ ፕሮብሌም ሶልቭ ያደርጉታል። ከዛ በኋላ ኢምፕሩቭመንት ይደረጋል። ያን ኢምፕሩቭመንት ደግሞ ችግር ይኖረዋል፣ ከእንደገና እያሉ ይሄ የሚቀጥል የቴክኖሎጂ ወርክ ፍሎ ነው ማለት ነው። ያ ማለትም አስተዳደግ ማለት ነው። ቀጥሎ ደግሞ ሌላ ኤግዛምፕል እናውራ። ለምሳሌ ስለ መኪና እናውራ። መኪና ማለት ነው ድሮ ሰው በእግሩ ነው የሚንቀሳቀሰው። አት ሰም ፖይንት አህያም ሆነ ሆርስ በአማርኛ አላውቅም፣ እሱን አዩና ይህንን ነገር ለምን አንጋልበውም ይችለናል አሉ። ከዛ እሱን መጋለብ ጀመሩ ማለት ነው። ትንሽ ቆይተው ይሄ ነገር እየበላ ውሃ እየጠጣ ካልሆነ ብዙ ሩቅ መሄድ አይችልም ማለት። ስለዚህ ሊሚቴሽን ኖረው ማለት ነው። ለምን 2 3 4 አድርገን ጋሪ ሰርተን ለምን እንደሷ እናደርግም አሉ። ያ ማለት ይሄንን ጋሪ ሞር ሼር የሚያደርግ አኒማሎች አሉ እና ዲስታንሱን ሩቅ አድርገው መሄድ ይችላል። ከፈለጉ የሆርስን ምግብ ለምሳሌ ተሸክመን መሄድ እንችላለን፣ ውሃም ይዘን መሄድ እንችላለን። ይሄንን ሆርሱን ረዥም መንገድ እንድንሄድበት አሉ። አት ሰም ፖይንት ደግሞ ለምን መኪና አንሰራም ብለው ሰው አሰበ። መኪና ሰሩ። መኪና ከሰሩ በኋላም ይሄንን መኪና ለምን አናሻሽለውም፣ ለምን እቃ እንዲጭን እናደርገውም ምናምን እያሉ እየቀጠለ መጣ ማለት ነው። ከዛ ደግሞ ቴስላ መጣ። ቴስላ ማለት ራሱ የሚነዳ መኪና ማለት ነው። አድራሻ ሰጥቶታላችሁ፣ ራሱን ጀስት መንገዱን እያወቀ እየታጠፈ ሰው እያየ ምን እያየ መንቀሳቀስ የሚችል መኪና ሰራል ማለት ነው። ቴክኖሎጂ ማለት ሁሉ ጊዜ ፕሮብሌሙን ወደ ሶሉሽን፣ ኢኖቬሽን፣ ፕሮብለም፣ ሶሉሽን፣ ኢኖቬሽን እያለ የሚቀጥል ነገር ነው ማለት ነው። ስለዚህ ኢንጂነሪንግ የፕሮብለም ሶልቪንግ ፕሮሰሱን እናውራ ማለት ነው። ሁሉ ጊዜ ልክ እንደ ሳይንስም እንደ ማትስም እንደምንም ቢሆን ሁሉ ጊዜ ስትራክቸር ያስፈልጋል። ስትራክቸር ማለት ካልኩሌትድ እንቅስቃሴ፣ አማርኛ ሶ ላኪንግ ግን የሜን ፖይንቴ ማለት ነው። የእርሻ ቱሉን ምናምን ሲሰሩ ድሮ ፋርመሩ ነው ያንን አይዲያ ያመጣው ነው የሞከረው አይደለም እንጂ ኢንጂነሮች እዛ ተልከው ምን ብለው ማትሰርተው እንደዚህ ምናምን አድርገው አይደለም። ሁልጊዜ የተለያየ ካልቸሮችም ስንሄድ የተለያዩ ሌሰኖች የምንማራው ነገሮች አሉ። ለምንድን ነው ያ ማለት ችግሩን ያየውን ሰው ይህን ነገር ለምን አልሞክረውም ብሎ ሞከረ። ከዛ በኋላ ኢተሬት እያደረገ እየሞከረ እየወደቀ እየተማረ ያንን ነገር ሰራው ማለት ነው። ከዛ ደግሞ የሚቀጥለው ጀነሬሽን ያንን የሰራውን ነገር ደግሞ የተለየ ችግር አንስተው ኢተሬት ያደርጉበታል ማለት ነው። ያ ማለት ቴክኖሎጂ የራሱ እና ኢንጂነሪንግ ማለት is always አንድን ነገር አንስቶ ኦብዘርቭ አድርጎ ምን ማሻሻል እንችላለን ብሎ እየሞካከረ ማሻሻል ነው። that's literally all it is። ስለዚህ የሚቀጥለው ነገር ስለኔ ኤክስፒሪየንስ የምናወራው በቴክኖሎጂ ፊልድ ውስጥ almost 10 ዓመት ሰርቼ አውቃለሁ። የተለያዩ አይነት ካምፓኒዎች፣ የተለያዩ ኢንዱስትሪዎች፣ ትልቅ ካምፓኒ፣ ስሞል ካምፓኒ፣ ሚዲየም ካምፓኒ የተለያዩ አይነት ስራዎች ኖሮኝ ያውቃል። ስለዚህ የሚቀጥለው ነገር የኔን አስተያየትና ምን የተማርኩበትን ነገር ነው ዲስከስ የምናደርገው። ስለዚህ ቅድም እንዳልኳችሁ ቴክኖሎጂም ሶልቭ ለማድረግ ችግሮችን ሶልቭ ለማድረግ ሁሉ ጊዜ አንድ ፐርሲስተንስ ያስፈልጋል። ያ ማለት ሁሉ ጊዜ ብትወርቅም ተነስተህ ከእንደገና መሞከር ማለት ነው። ሌላው ዲሲፕሊን ያስፈልጋል እና ስትራክቸር። እነዚህን ሶስቱን ነገር እስካላችሁ ድረስ ቴክኖሎጂ የፍላጎትና የፐርሲስተንስ ነገር ነው እንጂ የእውቀት አይደለም፣ ኢንተሊጀንት መሆን አይደለም። እኔ ይሄንን ፊልድ ላይ ሲገባበት ኮሌጅ ሄጃለሁ፣ ኮሌጅ ጨርሻለሁ። ግን እውነቱን ለመናገር ብዙዎቹን የተማርኩበት ነገር ቢኖር ከዩቲዩብ ላይ ነው። እንዴት ነው የተማርኩት? ዌብሳይቶች መስራት መማር ስፈልግ ዩቲዩብ ላይ ሄዳለሁ። ካልኩሌተር በዌብሳይት ነው የሚሰራው ብዬ አያለሁ። ካልኩሌተሩን ሰራለሁ። ትንሽ ቆይቼ ደግሞ እንዴት ካላንደር መስራት እችላለሁ ብዬ ጠይቃለሁ። እሱን ሰራለሁ። ያ ማለት ሁሉ ነገር ያገኘሁት እውቀት በራሴ በፍላጎት በመማርና ቀን ከቀን
ራስን አስተምራለሁ ብዬ ቁጭ በማለቴ ነው። እና ይህን ያገኘሁትን እውቀት ከማንም በላይ ስማርት ስለሆንኩ አይደለም፣ ሰው አግዞኝ አይደለም፣ ወይ ሰው እያጨበጨበልኝ አይደለም፣ ራሴ እየወደኩ በመማር ነው። እና እንደዛ ነው የደረስነው። ስለዚህ አሁን ቴክኖሎጂ ውስጥ ምን ሰክሲድ ማድረግ እንደሚያግዛችሁ እናወራ። አሁን በዚህኛው ሳይድ ላይ 3 ነገር ነው የምናወራው። አንደኛው ቅድም ስናወራ የነበረው ነው ዲስፕሊን እና ኮሚትመንት። ሁልጊዜ የምትጀምሩትን ነገር የመጨረስ ፍላጎት፣ የመጨረስ ባህሪው ያስፈልጋቸዋል። ዛሬ ብትወርቅም ራስን ብሬክ መስጠት ትችላለህ። ነገ ተነስተህ ግን ማንሳት አለብህ። አንድ ሳምንት የምታሳልፍ ነገር ምናምን ከሆነ ሁልጊዜ በላይፍ ውስጥ ነው ይሄ this is a really good lesson። ሁልጊዜ በላይፍ ውስጥ ጠዋት ተነስተን ስንኖር ወይ ወደዚህ ነው የምንሄደው ወይ ወደዛ ነው የምንሄደው። በዚህ የጀመርከው ድርጊትና በዚህ የጀመርከው ባህሪ ምናምን ካለና ራስን የሚረዳ ነገር ከሆነ ሁልጊዜ ኤቭሪዴ የምቀጥልበት ከሆነ ራስን በዛ መንገድ እያሳደግክ ትቀጥላለህ ማለት ነው። ግን በዚህኛው መንገድ ደግሞ ተነስተህ ራስን የማይረዳ ነገር ወይም ጂም ዛሬ አልሄድም፣ ይሄን ነገር አላረገውም፣ በቃ ሬስት ያስፈልገኛል ምናምን የምትል ከሆነ 1-2 ቀን ምንም ችግር የለውም። ግን 1 ሳምንት ሲሆን 2 ሳምንት ሲሆን ያንን የሰራኸውን መንገድ እንደዚህ የመለሰ ወደዚህ ነው የምትሄደው። ያ ማለት ደግሞ ወደዚህ እመለሳለሁ ስትል 1 ወር 2 ወር ጂም ያቆምከውን ዛሬ ልጀምር ብትል ከእንደገና ከባድ ነው። ያ ማለትም ከእንደገና እንደዚህ እያልክ መንቀሳቀስ አለብን ማለት ነው። ስለዚህ ሁልጊዜ ላይፍ ጠዋት ተነስተን ኢዘር በአንድ ዲሬክሽን የምንቀጥለው ወይ ሌላኛውን ዲሬክሽን እናጠነክራለን ማለት ነው። ስለዚህ ይሄኛው ቾይስ በጣም ኢምፖርታንት። የሚቀጥለው ነገር ስለ ኪሪዮሲቲ ነው፣ ቅድም ስናወራ የነበረው። ያ ማለት ሁልጊዜ ጥያቄ የሚጠይቅና ሁልጊዜ እንዴት ይሄ ነገር መሻሻል የሚችል ብሎ የሚያስብ ሰው፣ ያ ሰው ሁልጊዜ አንሰሩን ያገኛል። አንሰሩን ሲያገኝ ደግሞ የተለያየ እንዴት አድርጌ ማሻሻል ብሎ ያስባል እና ፐርሲስተንሱ እና ምናምኑ ካለው ይሄኛው ሁልጊዜ ወደ ኢኖቬሽን ሊድ ያደርጋል ማለት ነው። ሁልጊዜ ጥያቄ የሚጠይቅ ሰው ነው የኛን ቴክኖሎጂ የኛን ፊውቸር ሁልጊዜ የሚለውጠው ማለት ነው። የሚቀጥለው ቶፒክ የምናወራው is persistence። ፐርሲስተንስ ማለት ሁልጊዜ ላይፍ የራሱ ቻሌንጆች አሉት፣ የራሱ ክብደቶች አሉ፣ ብዙ ነገር አለ ከላይፍ ጋር የሚመጣ አይደለም። ግን እንዴት ነው ይሄን ነገር የምናሸንፈው? የምናሸንፍበት መንገድ ነገ እዚህ መድረስ እችላለሁ፣ ነገ ምንም ሆነ ምንም እኔ በራሴ አምንበታለሁ። ዛሬ ላይሆን ይችላል፣ የዛሬ 1 ዓመት ላይሆን ይችላል፣ የዛሬ 2 ዓመት ላይሆን ይችላል፣ 10 ዓመትም ሊፈጅ ይችላል። ግን በራሴ እስካመንኩና ሁሉም ሰው መሆን የለበትም በእግዚአብሔር እስካመንኩ ድረስ እኔ እዛ መድረስ እችላለሁ ብላችሁ የምታስቡ ከሆናችሁ then persistence ሁሉ ጊዜ ምንም ሆነ ምንም ላይፍን አልፋችሁ እንድደርሱበት ያደርጋል ማለት ነው። የሚቀጥለው ነገር የምናወራው is very exciting topic። የሚቀጥለው ዲስከሽን is የተለያዩት ፓቶች በቴክኖሎጂ ውስጥ ማለት ነው። mostly software engineering because that's my background። ስለዚህ ሁሉም ሰው ከተለያየ መንገድ ነው የሚመጣው። ሁሉም ሰው አስተዳደጉ የተለያየ ነው፣ አስተሳሰቡ የተለያየ ነው። and ቴክኖሎጂን ቢዩቲፉል የሚያደርገው ነገር ቢኖር እሱ ነው። ያ ማለት ቅድም እንዳልኳችሁ ግማሹ መንገድ ችግሩን ማወቅ ነው፣ ግማሹ መንገድ አስተሳሰብ ነው፣ የቀረው ደግሞ ቴክኖሎጂ ነው። ስለዚህ የተለያያችሁ ሰዎች፣ የተለያዩ ፊልድ የምትመጡ ሰዎች፣ ባክግራውንድ ያላችሁ ሰዎች ልባችሁ ውስጥ እና ጭንቅላታችሁ ውስጥ ቁልፍ አለ፣ ማንም የሌለው ሰው ቁልፍ ማለት ነው። ያ ማለት ዛሬ ራሳችሁን አስተምራችሁ ዛሬ እየገፋችሁ እምነት ኑሯችሁ የምትንቀሳቀሱ ከሆነ እግዚአብሔር የሰጣችሁ ፐርፐስ አለ፣ እግዚአብሔር የሰጣችሁ አይዲያ አለ፣ እግዚአብሔር የሰጣችሁ ምኞቶች አሉ እና ያለናንተ ፍላጎት እና ያለናንተ ፐርሲስተንስ እና ኮሚትመንት ያንን የሰጣችሁን ነገር ገፍታችሁ ካልደረሳችሁበት እኛ እንደመቅጣት በሉት። ቢካዝ ኢሎን መስክ ብትሉት ለምሳሌ በሱ ልብ ውስጥ የኤሌክትሪክ መኪናን ሁሉም ሰው እንዲጠቀም እፈልጋለሁ ብሎ በልቡ አሰበ እና ይሄን ነገር እንደ ላይፍ ኮሚትመንት አድርጌ ደርስበታለሁ አለ። ለሁላችንም ላይፋችን ለወጣው ማለት ነው እና ሁሉም ሰው ውስጥ በልቡና በጭንቅላት ውስጥ ቁልፍ የተሰጣቸው አለ፣ ለእኛ በር እንከፍተልን ማለት ነው። ስለዚህ
እናንተ ራሳችሁ ላይ ዴዲኬት አድርጋችሁ ከደረሳችሁና ራሳችሁ የሚገፉ ከሆነ እና ቴክኖሎጂንም የመማር ፍላጎቱ ካላችሁ ቁልፉ የእናንተ ልብ ውስጥ ነው ማለት ነው። ስለዚህ የተለያዩ ሮሎች እናወራ። አሁን በዚህኛው ፓወርፖይንት ላይ ስለ ሶፍትዌር ኢንጂነሪንግ ስናወራ የፍረንት ኤንድ የሚባሉ ዲቨሎፐሮች አሉ፣ የባክኤንድ የሚባሉ ዲቨሎፐሮች አሉ እና ሳይበር ሴኪሪቲ የሚባሉ ዲቨሎፐሮች አሉ ማለት ነው። ስለዚህ አሁን ሶስቱን ነው ከቨር የምናደርገው። በመጀመሪያ ከፍረንት ኤንድ እንጀምራለን። ፍረንት ኤንድ ማለት ተጠቃሚ የቴክኖሎጂን ተጠቃሚ ሰው ሲኖር ኢንተርፌስ ወይም እንዴት ነው አሁን ለምሳሌ ዌብሳይት ላይ ስንገባ የዌብሳይቱ ምን እንደሚመስል የምናይበት ነገር አለ አይደል? ያንን ፍረንት ኤንድ ዲቨሎፐሮች ናቸው የሚባሉት። ያ ማለት አስተሳሰባቸውና ጭንቅላታቸው ሁሉም ነገር የሶሉሽናቸው የሚመጣው ከነሱ እንዴት ነው የሚጀምረው? ዩዘሩ እኛ ጋር መጥቶ ይሄንን ፕሮዳክት ለመጠቀም ሲፈልግ እንዴት ነው ለምሳሌ ጉግል ላይ ገብተን የሆነ ነገር ሰርች ማድረግ የምንፈልግ ከሆነ የጉግል ፍረንት ኤንድ ዲቨሎፐሮች የሚያስቡት ምንድን ነው? ትልቅ ሰርች ቦክስ ያስፈልጋል። ያ ማለት እናንተ ታይፕ የምታደርጉበት ጥያቄያችሁ የምጠይቁበት፣ ከዛ አንድ በተን ያስፈልጋል። እሱም በተን ሲነኩ እንዳለ ሪዘልታቸው ይመጣላቸዋል። ያንን የጠየቃችሁትን መልሱ ይመጣላቸዋል ብሎ ዲዛይን ያደርጋሉ ማለት ነው። ያ ማለት ማለት ነው ሜቢ 50 ሪዘልት ይመጣል። 50 ሪዘልቱን እንዴት በጥሩ መንገድ አድርገን ማሳየት እንችላለን? ይህን ሁሉ ብለው የሚጠይቁት ሰዎች እና ሶሉሽን ፕሮቫይድ የሚያደርጉት ሰዎች ፍረንት ኤንድ ዲቨሎፐሮች ይባላሉ። ያ ማለት የእነሱ ሜን ስራቸው ስለ ኢንተርፌስ እንዴት ለተጠቃሚው የሚያምርና የሚያስደስትና ቀላል ኤክስፒሪየንስ መሆን ይችላል ብሎ ያስባሉ። እና የመጨረሻው ሁሉም ኮዲንግ ነው የሚያደርጉት። እነሱም ግን የእነሱ አስተሳሰባቸው ዩዘሩ መቶ እኛ ጋር ይህን አፕሊኬሽን ለመጠቀም ሲፈልግ እንዴት ማቅለል እንችላለን፣ ኢንፎርሜሽኑ እንዴት ማሳየት እንችላለን፣ እንዴት ተቀባይነት ይኖራል ብለው ነው የሚያስቡት ማለት ነው። የሚቀጥለው የምናወራ ሰው ባክ ኤንድ ዲቨሎፐር ይባላሉ። ባክ ኤንድ ዲቨሎፐር ማለት ይሄን ሁሉ ያወራነውን ፊቸሮች እና ኢንተርፌሶች ያወራነውን ሶፋር ማለት ነው። እዛ ላይ አሁን ለምሳሌ google.com ላይ ስንገባ ባክ ኤንድ ዲቨሎፐሮች ይህንን ዴታ ፕሮቫይድ ያደርጉልናል። ያ ማለት ያንን ሰርች ቦክስ ላይ ለምሳሌ ቀነኒሳ ማን ነው ብላችሁ ብጠይቁ እና ጉግል ላይ ሰርች ስታደርጉ ያ ቀነኒሳ ማን ነው የሚለው ጥያቄ የሆነ ቦታ መሄድ አለበት አይደለም? ያ ማለት ባክ ኤንድ ዲቨሎፐሮች ኦኬ ጥያቄያቸው ምንድን ነው? ጥያቄያቸው ይሄን ነው። ከየት ፈልገን መልሱን እናምጣው? ኦኬ መልሱን አገኘ ነው እነሱ ጋር እንዴት አድርገን እንላከው ይላሉ ማለት ነው። ይሄ ማለት በስልክ አክሰስ አድርጋችሁ ከሆነ በኮምፒውተር አክሰስ አድርጋችሁት ከሆነ ይሄንን የሚጠይቁት ከየት ነው፣ መልሱን ወዴት እንላከው ምናምን ብለው ነው የሚሰሩት። ይሄ ማለት የባክ ኤንድ ዲቨሎፐሮች pretty much ሰው ማያየውን በድብቅ ባለው which is what back end means like front end አለ። ይሄ front end ለምሳሌ ፊቴ front end ነው። back end ማለት ጀርባዬ ማለት ነው፣ ጭንቅላቴ ከኋላ ያለው ማለት ነው። ማይታይ ነገር ነው ማለትም ከኋላ የሆነ ነገር አድርጌ ወደፊት ፕሬዘንት ማድረግ ማለት ነው። ለምሳሌ ስምህ ማን ነው ስትሉኝ አይኔን ጨፍኝ ስሜ ማን ነው? ስሜ ዳግም ነው። ዳግም ጅሩ። የስ አባትና እናቴ እሱን ይጠሩኝ። አይኔን ከፍቼ ስሜ ዳግም ጅሩ ነው እላለሁ ማለት ነው። that's pretty much what it is። ፍረንት ኤንዱ እንዴት አድርጎ ፕሬዘንት ኢንፎርሜሽን ፕሬዘንት እንደማድረግ ያስባል። ባክ ኤንዱ ደግሞ ቁጭ ብሎ ኦኬ ይሄንን ጥያቄ ጠየቁኝ the best way እንዴት ነው የምመልሰው? ለምሳሌ 5 ዓመት ልጅ የሚጠይቀኝንና ትልቅ ሰው የሚጠይቀኝ ከሆነ መልሴ ሊለያይ ይችላል አይደለ? ለምሳሌ ጓደኛዬ ከሆነ ስሜ ዳጊ ነው ዳጊ ብለው ይጠሩኛል ልል እችላለሁ። ግን ታላቅ ሰው ከሆነ ጭንቅላቴን ዘግቼ ስምህ ማን ነው ሲለኝ ስሜ ዳግማዊ ጅሩ ነው ታዲያስ እንዴት ነህ ልል እችላለሁ። ያ ማለት ምን ማለት ነው? ሁልጊዜ ፕሬዘንት የምታደርጉት ፍረንት ኤንድ አለ፣ ባክ ኤንድ ደግሞ አለ ማለት ነው። የሚቀጥለው ሳይበር ሴኪሪቲ ይባላሉ። ሳይበር ሴኪሪቲ ፊልዱ ደግሞ ጠባቂ በያቸው። ጠባቂ ማለት ለምሳሌ ቀነኒሳ ማን ነው ብላችሁ ስትጠይቁ ያንን ኢንፎርሜሽን ለምሳሌ በተለየ አይነት አድርገው ሀክ ለማድረግ ወይም ለምሳሌ google.com ላይ ለመሄድ ስትፈልጉ ሜቢ ጉግል አሁን ለምሳሌ google አይደለም .com ግን ኢ ቀርቶ gool.com ብላችሁ ብትሄዱ የተለየ ዌብሳይት ሊሆን ይችላል። ያ ማለትም አክሰስ ለማድረግ ስትሞክሩ ኢንፎርሜሽናችሁን ሊሰርቁ ይችላሉ ማለት ነው። ይሄ ማለት ሳይበር ሴኪሪቲ የሚባሉ ሰዎች
እንደዚህ አይነት ችግሮችን ሀፕን እንዳያደርጉ እንዴት ሰው መቶ የኛን ፕሮዳክት መጠቀም ይችላል እና ኢንፎርሜሽናቸውን እንዴት ፕሮቴክት ማድረግ እንችላለን ብለው ነው የሚያስቡት ማለት ነው። ሳይበር ሴኪሪቲ ኢዝ ፕሪቲ ማች የኢንተርኔት ሴኪሪቲ በላቸው። ለካምፓኒም ከሆነ ለምንም ሆነ የእኛን ኢንፎርሜሽን ሌላ ሰው እንዳይሰርቅ እንዴት ፕሮቴክት ማድረግ እንችላለን ብለው ነው የሚያስቡት ማለት ነው። የሚቀጥሉት 3 ፊልድ የምናወራቸው ዴቭኦፕስ፣ ቢዝነስ አናሊስት እና ፕሮዳክት ኦነሮች ይባላሉ። ስለዚህ በመጀመሪያ ስለ ዴቭኦፕስ እናወራ። ዴቭኦፕስ ማለት አንድን ፕሮዳክት እንዴት ሌላ ሰው እንዲጠቀመው ማድረስ እንችላለን ብለው ነው የሚያስቡት። ያ ማለት ስለ መኪና ለምሳሌ እናወራ። መኪና ፋክተሪ ውስጥ ቢሰራ ዲለርሺፕ መሄድ አለበት አይደል? መኪና የሚሸጥ ሰው ጋር መሄድ አለበት። ያ ማለት መኪናው የሚሸጠው ያኔ የተሰራው መኪና መሸጥ የምንችለው ለሌላ ሰው ማድረስ የምንችለው እዚህ ቦታ ወስደን ስንሸጠው ነው ማለት ነው። ይሄ ማለት ከፋክተሪው ከፋብሪካው ወደ ዲለርሺፕ ወይም መኪና ሻጭ ሰው እንዴት የሚያደርሰው ሰው ነው። ያ ማለት ዴቭኦፕስ ናቸው። ሁልጊዜ ያኔ የተጨረሰውን ፕሮዳክት ይወስዱና ሌላ ሰው አክሰስብል እንደሚሆን አድርገው ያግዛሉ ማለት ነው። ይህንን በቀላል አድርጌ ነው የማወራው፣ ግን ፕሪቲ ማች የነሱ ስራቸው ዴሊቨሪ ነው። ሶፍትዌርን እንዴት ዴሊቨር አድርገው ሪላያብሊ ሰው እንደሚደርስ ማለትም ቶዮታ 300,000 መኪና ከሰራ ያንን 300,000 መኪና እንዴት ለዲለርሺፕ እናደርሳለን ብለው ፕሮብሌም ሶልቭ ለማድረግ ይችላሉ ማለት ነው። የሚቀጥለው ፖዚሽን የምናወራው ቢዝነስ አናሊስት። ቢዝነስ አናሊስት ማለት የቢዝነስ አጋዥ፣ የእውቀት አጋዥ፣ የቢዝነስ እውቀት አጋዥ ሜይ ቢ that's the best way to describe it። ያ ማለት የቴክኖሎጂ በዚህ ሳይድ ቢሆን እና ቢዝነሱ ወይ ችግሩ በዚህ ሳይድ ቢሆን የሚያገናኘው ሰው ቢዝነስ አናሊስት ነው። ያ ማለት ማለት ነው ቴክኖሎጂ ሙሉ በሙሉ ይገባቸዋል በዚህ ሳይድ ያለውን፣ ከዛ ደግሞ ሰውን ምን ማድረግ እንደሚፈልግና ምን ጥያቄ እንዳላቸው ይገባቸዋል ማለት ነው። ያ ማለት የቴክኖሎጂ ተጠቃሚ ለምሳሌ ይህንን ፊቸር እንዴት መጠቀም እችላለሁ፣ የእናንተ ፕሮዳክት እንዴት ነው የሚጠቀመኝ ምናምን ብሎ የሚጠይቅ ሰው ቢኖር ቢዝነስ አናሊስት ይሄ ሙሉ በሙሉ ይገባቸዋል ማለት ነው። ያ ማለት ይሄ ሰውዬ ከዚህ ሴክተር ነው፣ ጥያቄው እንደዚህ ነው፣ የእኛ ቴክኖሎጂ በዚህ ነው የሚረዳው ብለው እነሱ ይገባቸዋል ማለት ነው። ያ ማለት ያለንን ቴክኖሎጂ በቀላል አድርገው ለተጠቃሚው ኤክስፕሌን ማድረግ ማለት ነው። የሚቀጥለው ደግሞ ፕሮዳክት ኦነር ይባላሉ። ፕሮዳክት ኦነር ማለት እንደ ቢዝነስ አናሊስት ነው፣ ግን ትንሽ ይለያሉ። ይሄ ማለት ፕሮዳክት ኦነር ኢዝ የዛን ፕሮዳክት አዋቂ ቃሉ በአማርኛ ትዝ አይለኝም። ኦነር ናቸው፣ ባለቤት፣ የዛ ፕሮዳክት ባለቤት ናቸው። ያ ማለት ምን ማለት ነው? እኔ አሁን ለምሳሌ የቤቴ ባለቤት ከሆንኩ እቤት ውስጥ ፑል እንጨምር፣ ምን እንጨምር፣ ጋራዥ እንጨምር ብሎ ቢጠየቅ እኔ ጋር ነው አይደል የሚመጡት። ያ ማለት ጋራዥ እንጨምር ሲል እቤቱ ቦታ የለውም ልል እችላለሁ። ፑል እንጨምር ቢሉ ቦታው ላይ ነው ይችላል ማለት ነው። ይሄ ማለት የቤቱን አለዋወጥና የቤቱን አስተዳደግ እኔ ነኝ ኮንትሮል ማድረገው። ስለዚህ ወደ ቴክኖሎጂ ይህንን ደግሞ አይዲያ አፕላይ ስናደርግ ለምሳሌ ጋሪ የሚባለው የኢትዮጵያ እንደ ኡበር አይነት የመኪና ሰርቪስ አለ አይደለም? እሱን ሰርቪስ ወደ ባይሲክል መለወጥ እንፈልጋለን፣ ሰው ባይሲክል ሬንት ማድረግ እንፈልጋለን ቢሉ ፕሮዳክት ኦነር ጋር ይሄዱና ይሄ አይዲያ አለን፣ ይህንን አይዲያ እንዴት ፕሮዳክት ውስጥ መጨመር እንችላለን፣ እንዴት መጨመር እንችላለን ብለው ይጠይቁ ይችላሉ ማለት። ፕሮዳክት ኦነር ማለት የዛን ፕሮዳክቶች እና የሚጨመርባቸውን ፊቸሮች፣ መወሰድ ያለባቸውን ፊቸሮች ሙሉ ገብቷቸው የፕሮዳክቱን ቪዥን ኖሯቸው እነሱ ናቸው የፕሮዳክቱ ባለቤት ማለት ነው። that's essentially what it kind of means። የሚቀጥሉት ደግሞ አሁን የምናወራቸው የሚቀጥሉት 3ቱ ፊልዶቹ is quality assurance, support እና sales። ይሄ ሁሉ በቴክኖሎጂ ውስጥ እና በሶፍትዌር ኢንዱስትሪ ውስጥ ያሉና የምናወራቸው። ግን ኳሊቲ አሹራንስ ማለት የአንድን ፕሮዳክት ጥሩ መሆኑን ወይም ተጠቃሚነቱን ኮንትሮል ያደርጋሉ ማለት ነው። አንድ ፊቸር ወይም ተጨማሪ ፊቸር ሲኖረው የሆነ አፕሊኬሽን ኳሊቲ አሹራንስ ሁሉ ጊዜ አንድ ድሮ የነበሩት ፊቸሮች እንደሚሰሩ ቼክ ያደርጋሉ። 2 የተጨመረውን ነገር በትክክል ይሰራል ወይ፣ ሰው እንደሚጠይቀው ነው ወይ የተሰራው ብለው ቼክ ያደርጋሉ ማለት ነው። ያ ማለት ለምሳሌ ስለ መኪና ስናወራ
መኪና ፋክተሪ ውስጥ ከተሰራ በኋላ ዝም ብለው አይልኩትም አይደለ? መኪናውን አትሊስት የሆነ ሰው ገብቶ መኪና ውስጥ ጎማው ይዞራል ወይ፣ መኪናው ይነሳል ወይ፣ ዋይፐሮቹ ይሰራሉ ወይ፣ ሬዲዮ ይጫወታል ብሎ የሆነ ሰው ቴስት ማድረግ አለበት አይደለም? ያንን መኪና ለምሳሌ ተጨምሮ ሰንሩፍ ከላይ እንደዚህ የሚከፈት መስቶት እንክተትበት ቢባል ማለት ነው። ያ መስቶት ከገባ በኋላ አንድ ሰው ከፍቶት ይሰራል ወይ፣ በትክክል ይዘጋል ወይ ምናምን ብሎ ቼክ ማድረግ ያለበት ሰው አለ አይደል? ያ ማለት ኳሊቲ አሹረንስ ይባላል። ሶፍትዌር ፊልድ ውስጥ የሆነ አዲስ ፊቸር ከለቀቀ ምን ካረግን ይሄ ሰው ይሄ ነገር በትክክል ዲዛይን እንደተደረገው ይሰራል ብሎ ቼክ ያደርጋል ማለት ነው። that's what quality assurance support ማለት ደግሞ ቶዮታ ለምሳሌ የሆነ መኪና ሰርቶ ከጨረሰ በኋላ ሰው ነርቶት 30,000 ማይል ምንም ነርቶት ከነዳው በኋላ ይሄ እንደዚህ ሆነ መኪናው እንደዚህ እኮ አያደርግም ሲል ችግሮችን ፕሬዘንት የሚደረግበት ሰው ያስፈልጋል ማለት። ሰፖርት ማለት እነሱ ናቸው። የሆነ ሶፍትዌር ለምሳሌ google.com ላይ ቅድም እንዳወራ ነው ገብተን ቀነኒሳ ማን ነው ብለን ሰርች ስናደርግ የሆነ ነገር ማይሰራ ከሆነ ሪዘልቱ ማይመጣ ከሆነ የሆነ ሰውን ጉግል ጋር ደውለን ቀነኒሳ ማን ነው ብለው ሰርች ለማድረግ ስንሞክር ኢንፎርሜሽኑ ማግኘት አቃተኝ ብለን መናገር ያለብን ሰው አለ አይደል? ያ ማለት ሰፖርት ናቸው። ምንም ማለት ነው የፕሮዳክቱን ችግር ይቀበላሉ፣ ከዛ በኋላ ለኢንጂነሩ ያሳልፋሉ ማለት ነው። ይሄኛውን የሆነ ሰው እንደዚህ ለማድረግ ሞከረ አልሰራም፣ ስለዚህ ፕሊዝ ሶሉሽኑን እናንተ ቼክ አድርጉ። ከዛ በኋላ እነሱ ሶሉሽኑን ሰርተው ሲያመጡት ደግሞ ኳሊቲ አሹራንስ ጋር ይሄዳል ማለት ነው። ኳሊቲ አሹራንስ ደግሞ ይሄ ነገር ችግሩ ሶልቭ ተደርጓል ወይ፣ ያ ማለት ያንን መኪና ነርተው ድምፁ አለ ወይ፣ ወይም ያንን መስቶት ከፍተው መስቶቱ ይከፈታል ይዘጋል ብሎ ቼክ የሚያደርግ ሰው ማለት ነው። የሚቀጥለው ሰው ሴልስ ነው። ሴልስ ሽያጭ ማለት ነው። ኢትስ ቬሪ ሰልፍ ኤክስፕላናቶሪ። አንድ ፕሮዳክትን ከሰራን በኋላ ተጠቃሚ ያስፈልጋል አይደለም? ብር እንደሱ ነው የሚሰራው። የሆነ ነገር ከተሰራ በኋላ የሆነ ሰው ያስፈልጋል ተጠቃሚ። ሴልስ ማለት አይዲያውን ሌላ ሰው እንዲያውቅ ማገዝ ሊሆን ይችላል። ኮንፊውዥን ካለም ያንን ክሊር አፕ ማድረግ ሊሆን ይችላል። ወይም ከበር እስከ በር የሄዱ ለኔበራችሁ ቤት አጥበን እንደዚህ አድርገናል፣ ለእናንተ ዛሬ ሰፈራችሁ ስለሆነ በዲስካውንት ማድረግ እንፈልጋለን ሊሆን ይችላል። ወይም እኔ የሆነ ቴክኖሎጂ ሰርቼ ለሪል ስቴት ካምፓኒ የሚሸጥ ከሆነ ወይም ለዶክተሮች የሚሸጥ ከሆነ አንድ ዶክተርን ከሸጥኩለት እና እሱ በደስታ ያንን ሶሉሽን ወዶት ከሄደ የሚቀጥሉትን ዶክተሮች ደግሞ መጠየቅ አለብኝ አይደል? ይህንን ፕሮዳክት ለእናንተ ፔሸንቶች ይሄ ይጠቅማል እና ሞክረው ምናምን አድርገው ብሎ የሚያናገረው ሰው ሴልስ ይባላሉ ማለት ነው። ይሄ ሁሉ የተለያዩት እንዳለ ፊልዶች የምናወራቸው እንዳለ የተለያየ ፐርሰናሊቲ ይወስዳል። ስለ እነሱም ደግሞ ቀስ ብለን እናወራለን። ቅድም እንዳልኳቸው ቴክኖሎጂ ለሁሉም ሰው ነው። የተለያየ አይነት ፊልዶች አሉ። ስለዚህ ዝምተኛ ሆንክ፣ ማውራት የምትወድ ሰው ከሆንክ፣ ሰው የምትወድ ሰው ከሆንክ፣ ዝምተኛና ላይክ በቃ ችግሩን ስጠኝ፣ ችግሩን ሶልቭ ማድረግ የምፈልገው ሰው ማነጋገር አልፈልግም፣ ጀስት የራሴን ስራ መስራት የምፈልገው ብትል ከሆነ ፐርፌክት ሶሉሽን አለ። ከሰው ጋር በጣም መግባባት የምትችል ከሆነና የተለያዩ እሳቶች ሲመጡ ፕራዮሪታይዝ ያደረግ ይሄኛው ይቀርማል፣ ይሄ ይቀርማል፣ ይሄ መቅደም አለባት ብለህ የምታስብና በጭንቅላት መንቀሳቀስ የምትሆኝ ወይም የምትሆን ሰው ከሆንክ then ቦታ አለ ላንተ ማለት ነው። ቅድም ወደ 9 ሮሎች ነው ያወራ ነው። ስለዚህ ስለ ኢች ሮል ቶሎ አድርገን እናወራለን ማለት ነው። ይሄ ማለት ለምሳሌ ስለ ፍሮንት ኤንድ ዲቨሎፐር እናወራ። ፍሮንት ኤንድ ዲቨሎፐር ክሪኤቲቭ ሰው ነው። ማለትም ሰው መጥቶ እኔ ጋር የሆነ ነገር ሲጠይቅ እንዴት አድርጌ ፕሬዘንት ላድርግላቸው። ያ ማለት ስዕል መሳል የሚወድ ሰው፣ አርቲስት የሆነ ክሪኤቲቭ የሆነ ሰው ፍሮንት ኤንድ ኢዝ አ ፐርፌክት ሮል ለእናንተ። ያ ማለት ለምሳሌ የሊፕስቲክ ዌብሳይት ከሆነ እዛ ላይ ስንገባ ያንን ሰው ገብቶ ዋው እንዴት እንደርስበታለን። ወይም በጣም ኮምፕሊኬትድ የሆነ ሀሳብ ከሆነ በዶክተር ፊልድ የሆነ ከሆነ ከለዋ ፊልድ ውስጥ ከሆነ እንዴት አድርገን ይህን ኢንፎርሜሽን ቀላል ነገር ፕሬዘንት ማድረግ እንችላለን የሚል በቃ ክሪኤቲቭ የሆነ ሰው ነው ይህን ማድረግ የሚችለው። ወደ ባክኤንድ ደግሞ ስንገባ ልክ እንዴት ልበላችሁ ፕሮብሌም ሶልቭ ማድረግ የሚፈልግ ሰው፣ ስትራክቸርድ የሆነ ሰው ብዙ እውቀት ይጠይቃል። ባክኤንድ ሪኳየርስ ብዙ እውቀት። ግን እንደዚህ አይነት የሆነ ፐርሰናሊቲ ካለ ደግሞ ባክኤንድ ኢዝ ፐርፌክት ፎር ዩ።
የሚቀጥለው ሳይበር ሴኪሪቲ ሞስት ኦፍ ዘ ታይም ኮዲንግ አይወስድም። ምንም ላይክ እንደዚህ ላይክ እንደ ሳይበር ሴኪሪቲ ቱሎችን መጠቀም ነው። ያ ማለት የሆነ ፕሮዳክት ካለ እንዴት አድርገን ቮልነራቢሊቲ ያ ማለት በአማርኛ ቃሉን አላውቀውም፣ ግን ለአታክ ቅርብ ነው ወይ እንዴት ይሄ ሶፍትዌር እንዴት ሴፍ ነው። ያ ማለት ለምሳሌ ወደ እርሻ እንመልሰው። አንድ ትልቅ መሬት ካለን ይሄ መሬት ከአኒማሎችም ከሆነ ከምንም ከሀይና በአማርኛ ከጅብም ከሆነ ከምንም እንዴት ፕሮቴክት ማድረግ እንችላለን ብለው የሚያስቡ ሰዎች ናቸው። ያ ማለት ምንድን ነው? ፌንስ እንሰራለን፣ ይሄንን እናደርጋለን። እንደዚህ አምልጦ የመጣ ከሆነ ሜቢ ጉድጓድ ሰርተን አህያውን ጅቡን እንይዘዋለን ወይም እናደርገዋለን ምናምን ብሎ የሚያስብ ሰው ነው። ያ ማለት ምንድን ነው? መሬቱን እንዴት ፕሮቴክት ማድረግ እንችላለን፣ የእኛን ያለንን አኒማሎችን እንዴት ፕሮቴክት ማድረግ እንችላለን ብሎ የሚያስብ ሰው ነው። ስለዚህ ሳይበር ሴኪሪቲ ውስጥ ያለው ፊልድ ሰዎች ሞስት ኦፍ ዘ ታይም እንደ ፕሮቴክተር በላቸው እና ሞስት ኦፍ ዘ ታይም ቱሎችን የሚጠቀሙት እና ፕሮቴክት ነው የሚያደርጉት which is very different from front end ወይም from back end developer ማለት ነው። የሚቀጥለው ሰው DevOps is definitely some difficult role ነው። DevOps ላይ ብዙ እውቀት የሚያስፈልገው ስለሌላ ፕሮዳክቶች ነው። ለምሳሌ ማይክሮሶፍት ላይ ከሆነ ሶፍትዌሩ ሆስት የሚደረግበት ወይም ፕሌስ የሚደረግበት then ስለ ጉግልም ሆነ ስለ ማይክሮሶፍት ብዙ ማወቅ አለባችሁ ማለት ነው። ብዙዎቹ የገቨርንመንቶች አፕሊኬሽኖች ኢን አሜሪካ ወደ ማይክሮሶፍት ወይም አማዞን ላይ ነው ብዙ ጊዜ ሆስት የሚደረጉት ወይም አፕሊኬሽኑ ኪፕ የሚደረገው ማለት ነው። ያ ማለት ስለ ጉግል ስለ አማዞን ወይም ስለ ማይክሮሶፍት ፕሮዳክቶች ብዙ ማታውቁ ከሆነ ደን ከባድ ነው የሚሆነው። ስለዚህ ሞስት ኦፍ ዘ ታይም ዴቭኦፕስ ላይ ምን አይነት ፐርሶናሊቲ ነው የሚወስደው መሰላችሁ? ስለ ሌላ ቴክኖሎጂ ውስጥ ኪሪየስ የሆነ ሰው፣ ስለ ማይክሮሶፍት መማር የሚፈልግ ሰው ነው ሞስት ኦፍ ዘ ታይም። እና አልሶ ከቴክኖሎጂ ጋር የሚሰራው ቴክኖሎጂ ሰው ጋር ከኢንጂነሮቹ ጋር መግባባት አለብን ማለት ነው። ያ ማለት የሚሰራውን ቴክኖሎጂ እንዴት ማይክሮሶፍት ላይ ላንች ማድረግ እንችላለን ማለት ነው። ሁሉ ጊዜ የተለያዩ ቴክኖሎጂ የተለያዩ ሶሉሽኖች አሉ። እንደዛም ስለሆነ ሁሉም ሶሉሽን the same way አይደለም ማይክሮሶፍት ላይ ለምሳሌ ሆስት የሚደረገው። ያ ማለት google.com ለምሳሌ የራሱ ቴክኖሎጂ ሶሉሽን እና ስታክ አለው። ስታክ ማለት የተለያዩ ነገሮችን አንድ ላይ አድርገው ፕሮዳክት የሚሉበት ነገር ማለት ነው። ይሄንን ወደ ማይክሮሶፍት ላይ ሲልኩ አንድ መንገድ ነው። ለምሳሌ የተለየ የሪል ስቴት ደግሞ ዌብሳይት ምናምን ቢኖር ያ ዌብሳይት the same way አይደለም እንደ ጉግል ማለትም each solution የሚሰሩት በራሳቸው መንገድ አላቸው ማለት ነው። እና ያንን ከቴክኖሎጂ የሰራው ሰው ጋር ኮኔክት ማድረግ አለባቸው፣ ከማይክሮሶፍት ጋርም መግባባት አለባቸው ማለት ነው። ያ ማለት ሁለቱንም ዓለም ትንሽ ማወቅ አለባቸው ማለት ነው። ቢዝነስ አናሊስት ደግሞ business analyst can be anybody to be honest. ከምንም በላይ የሰው መሆን አለባቸው because በሁለቱም ሳይድ አንድ የቢዝነስ ሰውን ታናግራላችሁ፣ በሌላኛው ሳይድ ደግሞ የቴክኖሎጂ ሰውን ኢንጂነሮችን የምታናግሩት። ስለዚህ ስለ ኢንጂነሪንጉም ሊገባችሁ ይገባል፣ ስለ ፕሮዳክቱም ሊገባችሁ ይገባል። ያንን ደግሞ እውቀቱና ያ ኢንጂነሩ የሚያስረዳችሁን ነገር ደግሞ ወስዳችሁ እንዴት የቢዝነስ ሰው ሊገባ ይችላል ብላችሁ በቀላሉ ማስረዳት አለባችሁ ማለት ነው። ግን ብዙ ጊዜ ከሰው ወደ ሰው ስለሆነ ፐርሰናሊቲ ያስፈልጋል። የሰውን ማነጋገር የተለያየ አይነት ፐርሰናሊቲ ሊሆን ይችላል። ይሄኛው ሰው ማናገር ማይፈልግ ወይም ቶሎ የሚናደድ ወይም ቶሎ የሚበሳጭ ሰው ሊሆን ይችላል። ስለዚህ በልባችሁ ያንን መቻል አለባችሁ። ያንን ደግሞ ሄዳችሁ ሌላኛውን ሰው ኤክስፕሌን ታደርጉ ስትሞክሩ ሜቢ ቶሎ ላይገባ የሚሆን ሰው ሊሆን ይችላል። ስለዚህ ፔሽንስ ያስፈልጋችኋል ማለት ነው። ስለዚህ የቢዝነስ አናሊስት ሰው በአብዛኛው ሰውን ማነጋገር፣ ሰውን ኮምፎርታብል እንዲሰማቸው ማድረግ፣ የሚናደድ ሰው ከሆነ ንዴታቸው የሚችል ሰው መሆን አለበት ማለት ነው። ስለዚህ የሰው መሆን አለባችሁ የቢዝነስ አናሊስት ላይ። ፕሮዳክት ኦነር ደግሞ ለፕሮዳክት ኦነር አንዳንድ ጊዜ ቪዥነሪ መሆን አለባችሁ።
ፕሮዳክቱን እንዴት ብዙ ከለዋወጥ ነው ብዙ ነገር ሊሰባበር ይችላል። እንዴት አድርገን ይሄንን ፕሮዳክት የዛሬ 1 ዓመት እንዴት ማሻሻል እንችላለን፣ የዛሬ 10 ዓመት ምን ሊመስል ይችላል ብሎ ማሰብ የሆነ ያለበት ሰው ነው ማለት ነው። ፕሮዳክት ኦነር ቅድም እንዳስረዳሁት የአንድን ፕሮዳክት እንዴት ሰክሰሱን ነው ማኔጅ የሚያደርጉት፣ እንዴት ኢኖቬሽኑን ነው ማኔጅ የሚያደርጉት። እና ያን ማለት ፕሮዳክት ኦነር ቴክስ አ ሎት ኦፍ የቢዝነስ እውቀት እና ቪዥን ያስፈልጋል። እና ፕሮዳክት ኦነር ፐርሶናሊቲያቸው ሞስት ኦፍ ታይም እንደሱ ነው ማለት ነው። የሚቀጥለው ስለ ኳሊቲ አሹራንስ ነው የምናወራው። ኳሊቲ አሹራንስ ልክ እንደ ቢዝነስ አናሊስት ነው ለሁሉም ሰው የሚሆነው እውነቱን ለመናገር። ቢካዝ ኳሊቲ አሹራንስ ማለት ፕሮዳክትን ማወቅ ነው፣ ሂዶ ቴስት ማድረግ ነው። ስለዚህ google.com ላይ ገብታችሁ ቀነኒሳ ማን ነው ብሎ ሰርች የሚያደርግ ከሆነ as a quality assurance እና እንደዚህ አይነት ፕሮፌሽናል ከሆናችሁ ምንድን ነው የምታደርጉት? ያንን ዌብሳይት ላይ ትገባላችሁ። ታይፕ ሳደርግ ይቀበላል ወይ ባሩ? ኦኬ ይቀበላል። በተኑን ስነካው ሰርች ያደርጋል ወይ ብሎ መጠየቅ ነው። ስለዚህ ፕሮዳክት ኦነር ማነው ኳሊቲ አሹራንስ ማለት ሊትራሊ ፕሮዳክቱን ገብቷችኋል ኳሊቲው አለው ብሎ መጠየቅና ቴስት ማድረግ ነው ማለት ነው። ያ ማለት ለምሳሌ መኪና ጋር የምመለሰው ከሆነ ሊትራሊ መኪና እንዴት እንደሚነዳ ማወቅ ብቻ ማለት ነው። ዋይፐሩ እንዴት እንደሚበራ ማወቅ ማለት ነው። መብራቱ ይበራል ወይ ብሎ ማወቅ ነው። ስለዚህ ኳሊቲ አሹራንስ ለሁሉም ሰው የሚሆን ፊልድ ነው ማለት ነው። የሚቀጥለው ሰፖርት ነው። ሰፖርት ማለት እንደ ቢዝነስ አናሊስት ነው ኦልሞስት። ማለትም ስልክ ማነጋገር እንደ ፍረንት ደስክ በሉት። ፍረንት ደስክ ማለት የቢዝነስ ኦፊስ ውስጥ ቁጭ ብሎ ታዲያስ ማንን ለማየት ነው የመጣችሁት? እንደዚህ ነን፣ ይሄ ቢዝነስ ምንድን ነው የሚሰራ ቢሉ እኛ እንደዚህ ነን ብሎ ኤክስፕሌን የሚያደርግ ሰው ማለት ነው። ስለዚህ ሰፖርት ማለት ያንን ፕሮዳክት አውቆ ጥያቄ ለሚጠይቅ ሰው ጥያቄያቸው መመለስ። ያንን ጥያቄ መመለስ ካልቻላችሁ ደግሞ በትክክሉ ጽፋችሁ ያንን ጥያቄ ቁጭ አድርጋችሁ ለኢንጂነር ፕሬዘንት አድርጋችሁ ኢንጂነሩ የሚነግራችሁን ነገር ተቀብላችሁ ለዛ ካስተመር ማስረዳት ማለት ነው። ይሄ ማለት google.com ላይ ለመግባት ፈልጌ ቀነኒሳ ማን ነው ብዬ ሰርች አደረኩና አልሰራም፣ ይቅርታ የኛ ሶፍትዌር የዛን ጊዜ ሳይሰራ ቀርቶ ነው ብለው ይነግራሉ ኢንጂነሮቹ። ያ ሰፖርት ደግሞ ለካስተመሩ ይቅርታ ቀነኒሳ ማን ነው ብላችሁ ሰርች ለማድረግ ሞክራችሁ ሪዘልቱ እንዳላገኛችሁ ገብቶናል፣ ነገ ሶልቭ የምናደርገው ነው። ስለዚህ ነገ ተመለሳችሁ ይህንን ችግር ብትሞክሩት በጣም ደስ ይለናል። በጣም ይቅርታ ለፈጠርነው ችግር እና ነገ ሆፕፉሊ ይሰራል እና ፕሊዝ ቼክ ብሎ መመለስ ማለት ነው። የሚቀጥለው ሴልስ ነው። ሴልስ ኢዝ ፕሮዳክቱን ማወቅ፣ ሰውን ማወቅ እና ኮንፊደንስ ራይት። ቢካዝ እኔ የራሴ ጥያቄ ያለብኝ መጥቼ ይህንን ፕሮዳክት መግዛት የምትፈልግ ይመስላል what do you think ትፈልገዋለህ ብዬ መጣ ከሆነ ማን ይገዛልኛል አይደለ? ግን መጥቼ ታዲያስ እንዴት ነህ ቢዝነስህን መርዳት የሚችል ፕሮዳክት አለኝ ለእናንተ I swear to God I'm much better in English ግን በአማርኛ ከባድ ስለሆነ ይህንን ፕሮዳክት ለብዙ ዶክተሮች ሽጫለሁ፣ በደስታ ነው የሚጠቀሙት ያሉት። ስለዚህ እንዴት እንደሚሰራ ለአንተ ማሳየት ፈልጋለሁ። 1 ሳምንት ሰጣለሁ ለመሞከር፣ ለአንተ ምንም ኮስትም የለውም፣ ጀስት በነፃ ነው ማሳይ ይህንን ፕሮዳክት። የኔ ሜን አላማው ይህንን ፕሮዳክት ወደህ ቢዝነስን እንዲያግዝህ ነው የምፈልገው። ቢዝነስን እንዳደገ ደግሞ የኛ ቢዝነስ እና የኛ ፕሮዳክት እንዲያደግ ነው የምፈልገው። እና ይህንን ለማሳየት ጊዜ ያለህ ጊዜም ከሌለ ቪዲዮ መላክ እችላለሁ፣ የኛም ፕሮዳክት ምን እንደሚሰራ ማሳየት። ካልሆነ ደግሞ የተለያዩ ሰዎች የሞከሩትን ቴስቲሞኒያቸውን ላሳያችሁ፣ የ10 ዶክተር የጻፉትን መልስና እንዴት ፕሮዳክታችንን እንደወደዱት የሚመልስ ሰርቬይ ላሳይ ብሎ ማሳየት ማለት ነው። ያ ማለት ሴልስ ነው አይደል? ዶክተሩ ጊዜ የለኝም ዛሬ መሮጥ አለብኝ ካለ ኦኬ ነገ ስንት ሰዓት ላይ ላገኝ እችላለሁ። በጣም ይህንን ማሳየት የሚፈልገው ነገር ነው። እኔ ከሩቅም ዲስታንስ ሆኜ ነርቼ እንደመጣ ነገ በሚመቸው ሰዓት መጥቼ ማሳየት ፈልጋለሁ። ያ ማለት ፐርሲስተንስ፣ ያ ማለት የሰውን አንደርስታንድ ማድረግ ነው። ቢዝነሱ ይሄ ነው፣ የኛ ፕሮዳክት ጥሩ መሆኑን አውቃለሁ፣ አንተ መጠቀም እንደምትችል አውቃለሁ፣ ብሩን እንደምትሰራ አውቃለሁ። ስለዚህ የኛን ፕሮዳክት ግዛው ዛሬ፣ ነገ ወይም ከነገ ወዲያ ብሎ መመላለስ ማለት ነው። ስለዚህ የሚቀጥለው ስላይድ እንግባ። I guess ይሄኛውን ስላይድ ኮንክሉድ እናድርግና የሚቀጥለው እንገባለን።
በዚህኛው ስላይድ ላይ ፕሪቲ መች ሁሉም ሰው የተለያየ የራሳቸው ፐርሶናሊቲ ያላቸው ከተለያዩ ቦታ ነው የሚመጡት፣ ከተለያየ ባክግራውንድ ነው የሚመጡት። ያ ማለት ቅድም እንዳልኩት በልባችሁ እና በጭንቅላታችሁ ውስጥ ቁልፍ አለ። ያንን ቁልፍ እና ያንን ፐርሶናሊቲም ሆነ ራሳችሁን ኤምብሬስ አድርጋችሁ ራሳችሁን ወዳችሁ ራሳችሁ ላይ የሰራችሁ ነገ እንድደርሱ ነው። ያ ማለት በራሳችሁ እመኑ። ዩ አር ስፔሻል። በአማርኛ ምንድን ነው? የተለያችሁ ናችሁ። ሁሉም ሰው የተለየ ነው እና ነገ ትልቅ ቦታ መድረስ ትችላላችሁ እና ቴክኖሎጂም ለእናንተ ቦታ አለው ማለት ነው። ኦኬ፣ የሚቀጥለው ስላይድ ላይ እንሂድ። ስለዚህ ቴክኖሎጂ ውስጥ what actually matters ምንድን ነው? ስለ ቴክኖሎጂ ስፔሻል የሚያደርጋችሁ ወይ ዩኒክ የሚያደርጋችሁ አይደለም። አሁን በዚህኛው ስላይድ ላይ 3 ነገር ነው የምናወራው። ኪሪዮሲቲ፣ ለመማር ፍላጎት እና ኤክስፒሪየንስ። ስለዚህ ኪሪዮሲቲ ማለት ቅድም እንዳልናችሁ ጥያቄ መጠየቅ ነው። ድራይቭ ቱ ለርን ማለት ሁሉ ጊዜ ጀስት ፍላጎት። ለምሳሌ እኔ ስለ ራሴ ማወራ ከሆነ ኩክ ማድረግ ወዳለው፣ ቴክኖሎጂ ላይ መስራት ወዳለው፣ ጅም መስራት ወዳለው፣ ዋና መማር ፈልጋለሁ። አሁን እየተማርኩኝ ነው። መዋኘት እችላለሁ፣ ኤፊሽንትሊ መዋኘት ማለት ነው። ያረጁ መኪናዎች ላይ መስራት ወዳለው፣ ሞተር ሳይክል መንዳት ወዳለው፣ ኩክ ማድረግ ወዳለው። አሁን የሚቀጥለው ነገር ልብስ እንዴት እንደሚሰራ፣ ልብስ እንዴት እንደሚሰፋ መማር ፈልጋለሁ። ያ ማለት ነው ማለት ነው ሁልጊዜ ጭንቅላቴ ይህንን ነገር አላውቀውም ግን ማወቅ ፈልጋለሁ የሚል ልቤ ውስጥ ፍላጎት አለ ማለት ነው። ያ ማለት ሁልጊዜ እንደሱ እስካለ ድረስ በተለያየ ፊልድ ውስጥ እየገባው መማር እችላለሁ ማለት ነው። ይህን ሁሉ ማድረጋቸው ነገሮች ከብር የሚገናኝ ጋር ምናምን አይደለም፣ ግን ጭንቅላቴ ጅስት መማር ይወዳል። ስለዚህ የተለያየ ፊልድ ውስጥ እየገባው ይህን መማር ፈልጋለሁ፣ ይህን መድረስ ፈልጋለሁ፣ ይህን መድረስ ፈልጋለሁ እያልኩ እማራለሁ ማለት ነው። የሚቀጥለው ደግሞ ኤክስፒሪየንስ ማለት ነው። ኤክስፒሪየንስ ማለት ቅድም እንዳልኳችሁ ቴክኖሎጂ አንድ ነው። በሌላኛው ሳይድ ደግሞ የእናንተ ኤክስፒሪየንስ ነው፣ የእናንተ እውቀት ነው፣ የእናንተ የምታውቁት ችግሮች ናቸው። ስለዚህ ሁልጊዜ ቴክኖሎጂ ያለ አንድ ችግር ሊንቀሳቀስ አይችልም ማለት ነው። እንደዛ ማለት ያ ችግር ደግሞ ቁልፉ እናንተ ጋር ነው። ስለዚህ ኤክስፒሪየንስ ማለት ሁሉም ሰው በተለያየ ዓለም ውስጥ ነው የሚመጣው። አንዳንዱ ከእርሻ ሊሆን ይችላል፣ አንዳንዱ ከዶክተር ሊሆን ይችላል፣ አንዳንዱ ከሎየር ሊሆን ይችላል፣ አንዳንዱ ከቢዝነስ ሊሆን ይችላል። ከየትም ዓለም ብትመጡ ያ ኤክስፒሪየንስ ቴክኖሎጂ ውስጥ ይረዳቸዋል ማለት ነው። ያንን እውቀትና ያለውን ቴክኖሎጂ እንዴት አፕላይ እንደሚደረግ እናንተ ጋር ነው እውቀቱ ማለት ነው። ቀጥሎ ስላይድ is titled the power of curiosity in technology። ያ ማለት ኢኖቬሽን ከየት ነው የሚመጣው? ጥያቄ ከመጠየቅ ነው። አንድን ችግር ሶልቭ ከተደረገ አይበቃም ብሎ ማሰብ ማለት ነው። ይሄ ነገር መሻሻል ይችላል፣ ይሄ ነገር ይሄንን መለወጥ እንችላለን፣ ይሄንን እንሞክረው ብሎ ማሰብ ማለት ነው። እነሱ ባረግን ቁጥር ሁሉ ጊዜ እናድጋለን ማለት ነው። የሚቀጥለው የምናወራው is the importance of a learning mindset። ቅድም እንዳልኳችሁ ሁሉ ጊዜ እኔ ዶክተር ነኝ በዶክተር ነው የምቆይ ብሎ የሚያስብ፣ ወይም እኔ ሯጭ ነኝ በሯጭ ነው የምቀጥለው፣ መዋኘት ሀሳብ የለኝም፣ ባይክ መንዳት ሀሳብ የለኝም ብሎ የሚያስብ ሰው ሁሉ ጊዜ በአንድ መንገድ ላይ ይታሰራል ማለት ነው። ግን ሁሉ ጊዜ ጭንቅላታችሁ ተከፍቶ ምን ችግር አለው እንደ ህፃን ልጅ ይህንን ነገር እንደ አዲስ መማር ፈልጋለሁ ብሎ የሚያስብ ሰው በላይፍም ሆነ በካሪየርም በስራም ሆነ በምንም ሆነ ሁሉ ጊዜ እድገት ለእናንተ አለ ማለት ነው። ላይፍ ደግሞ ያለ እድገት አሚን ቢዩቲው እሱ ላይ ነው አይደለም እንዴ? ሁሉ ጊዜ ስናድግ፣ ሁሉ ጊዜ ስንለወጥ፣ ሁሉም ሰው በእድሜው ህፃን ልጅ ነው። ግን በዚህ በቀኛል ብሎ የሚያስብ ሰው 40 ዓመቱ የነበረው ሰውዬ 60 ዓመቱም ሲሆን the same person ነው የሚሆነው። ያ ማለት 20 ዓመት ሙሉ ዌስት አደረገ ማለት ነው። the same person ሆኖ ግን የተለዋወጠ ቢመጣ የነበረው በ60 ዓመቱ 20 የተለያየ ላይፎች ሊሆን ይችል ነበር ማለት ነው። የሚቀጥለው ደግሞ this is the most important slide and my favorite slide. ታይትሉ is build before you're ready። ያ ማለት ነው መንገዱን ሳታውቁም እንቀሳቀሳችሁን ጀምሩ ማለት ነው። ምን ማለት ነው? ሁሉ ጊዜ ፕላን የሚያስፈልጋችሁ ከሆነ፣ ሁሉ ጊዜ ሁሉ ነገር ማወቅ አለብኝ ሳልንቀሳቀስ የምትሉ ከሆነ ሁሉ ጊዜ አንድ ቦታ ነው የምትቆዩት ማለት ነው። ያ ማለት አንድ ዓመት ሙሉ ምን ማድረግ አለብኝ እንደዚህ እንደዛ ብላችሁ ስታስቡ የቆያችሁበትን ይሄን እየተማርኩ ይሄ አይተሳካኝም፣ ወይ ወደዚህ መሄድ አለብኝ፣ ወደዚህ መሄድ አለብኝ ብላችሁ መንቀሳቀስ እየቻላችሁ አንድ ዓመት ሙሉ አንድ ቦታ ተቀመጣችሁ ማለት ነው።
በአሜሪካን ውስጥ የእንቁራሪት እና የፈለቀ ውሃ የሚባል ስቶሪ አለ። ያ ማለት እንቁራሪቷ ቦል ውስጥ ነው እና ያ ቦል በእሳት ላይ ተቀምጧል ማለት ነው። ቁጭ ብሎ ነው አላቃጠለኝም ገና ብሎ ቁጭ ብሎ ይጠብቃል ማለት ነው። አይ አላቃጠለኝም ብሎ ቁጭ ብሎ ይጠብቃል እና ውሃው በሞቀው ቁጥር እንቁራሪቷ ፓወሯን እያጣች ነው የሚመጣ። ቢካዝ ያ ሙቀቱ ውሃው ፓወሩን እየገደለ የእንቁራሪቱን ፓወር እየገደለ ነው የሚመጣው እና ውሃ መንቦቅቦቅ ሲጀምር እንቁራሪቱን መዝለል አቃተው ማለት ነው። ስለዚህ ያው ተቀቅላ ቀረች ማለት ነው። ስለዚህ አንዳንድ ጊዜ ያለንን ሀሳብ ኖ ብሩ ሲስተካከል ኖ ልጆቼ የሆነ ቦታ ሲደርሱ ኖ እንደዚህ ሲሆን ኖ እንደዚህ ሲሰማኝ ኖ እንደዚህ ሲሆን ብሎ የሚጠብቅ ሰው አይንቀሳቀስም ማለት ነው። ግን ዛሬ እንደሱ አይደለሁም ግን አምንበታለሁ ብሎ የሚንቀሳቀስ ሰው ሁልጊዜ ርቆ ይሄዳል ማለት ነው። ስለዚህ ቴክ ዘ ኢኒሺቲቭ ናው። እድገቱን ዛሬ ጀምሩት። ጂሙን ዛሬ ጀምሩት። ቢዝነሱን ዛሬ ጀምሩት። እኔ ፓርትነሬን እንደዚህ አናገራታለሁ እንደዚህ ማድረግ ፈልጋታለሁ የምትሉን ዛሬ ጀምሩት። ልጆቻችሁን ማየት ዛሬ ጀምሩ። ፓረንታችሁን መደወል ዛሬ ጀምሩ። ለፋሚሊ መድረስ ዛሬ ጀምሩ። መጠበቅ አያስፈልግም። ዛሬ ጀምሩት። በትንሹ ሊሆን ይችላል፣ በትልቁ ሊሆን ይችላል። it doesn't matter ግን ዛሬ ጀምሩት። የሚቀጥለው ስላይድ is kind of conclusion is ሁሉም ሰው ቴክኖሎጂ ፊልድ ውስጥ መስራት ይችላል። ቅድም የተለያዩ ፐርሶናሊቲዎችን ስናወራ ቆየን። ለማን የተለያየ ፓቶችን እንደሚስማማ አወራን። ግን at the end of the day ችግርን ለሚገባው ሰው እና ኤክስፒሪየንስ ላለው ሰው ሁልጊዜ ቴክኖሎጂ ውስጥ ቦታ አላችሁ። ብር ላለው ሰው ከሆነና ስለ ቴክኖሎጂ ፍቅሩ እንኳን ሀሳብ የሌለው ሰው ከሆነ ነገ ትልቅ ነገር ነው የሚመጣ ከገባችሁ ብራችሁን ኢንቨስት አድርጋችሁ እንደ ኢንቨስተር ቴክኖሎጂ ውስጥ መግባት ትችላላችሁ ማለት ነው። ያ ማለት ቴክኖሎጂ ለሁሉም ሰው ነው። ኦኬ ሶ በመጨረሻ ሁልጊዜም እንደምናደርገው በፕሬየር ነው የምንጨርሰው። ፕሬየር ጋር ሳንገባ በፊት አንድ ነገር ምላችሁ ነገር የምፈልገው ቢኖር ማንም ሰው ምንም አላችሁ ያንተ አይነት ዶክተር ሊሆን ያንተ እንደዛ ከእርሻ የመጣ ፋሚሊ ምናምን ብሎ ሰው በምንም ታምር ቢነግራችሁ በልብ ውስጥ እመኑ። በእግዚአብሔር የምታምኑ ከሆነ በእግዚአብሔር እመኑ። ሁል ጊዜ ያመናችሁበትና መድረስ እችላለሁ የምትሉትን ቦታ ሁል ጊዜ ትደርሳላችሁ። በራሳችሁ እመኑ። እኔ አምንባችኋለሁ፣ ጸልይላችኋለሁ። ሁል ጊዜ ልባችሁ ውስጥ ያለውን ነገር ድረሱበት። always believe in yourself። ስለዚህ ወደ ፕሬየሩ እንጀምር ማለት ነው። if you don't mind አባታችን ሆይ ብቻ ነው የማውቀው። so let's just say አባታችን ሆይ together። አንዳንዶቹን ቃልን ብሳሳት none of your business። okay አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደልነውን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። አባታችን ሆይ የሚሰማንን እንዳለና ማየት ማንችለውን ነገሮች እንዳሉ በአንተ ተማምነን እንድንንቀሳቀስ አግዘን። ኤቭሪዴይ ፍቅርህን ታሳየናለህ። ኤቭሪዴይ ግሬስህን ታሳየናለህ። እኛ የራሳችን አካላችን ሆኖ ነው እንጂ ፍለሻችን ሆኖ ነው እንጂ በአንተ ማመን ያቃተን። ለእኛም ብቻ አይደለም ለስንት ሙሉ ሰው ደርሰሃል። ኤቭሪዴይም ትደርሳለህ። በእሱ ተማምነን የዛሬ የሚሰማንን ዛሬ ያለብንን ሸክም ወደ ኋላ እንዳይዘን ወይ ፊታችንን ካንተ እንዳያዞር አግዘን። ነገም አንተን ዲሳይድ ያደረክልንን ፓትና መንገድና ዴስቲኔሽን እንድንደርስ አግዘን። ሁሉንም የምናደርገው ነገር እንዳለ ለሰው እይታ አይደለም፣ ለሰው እንዲያጨበጭብልን አይደለም፣ ግን ያንተን ስም ግሎሪፋይ እንዲያደርግ ያንተን ስም ሁሉም ሰው እንዲያውቅ ያንተን ስምና ያንተን ፍቅር ሁሉም ሰው እንዲያውቅና እንዲማር አድርሰን። ነገ የምንደርስበትን ቦታ ሌላ ሰውን እንድንረዳ አድርሰን። በእግዚአብሔር ስም አሜን። And so that concludes episode 1.
እኔን ሰፖርት ለምታደርጉ ሁሉም ሰው ይህንን ጀርኒ መቼ ነው የሚቀጥለውን ኤፒሶድ ድሮፕ የምታደርገው? ምንድነው ሀሳቤ? ለማን ነው? ፊድባክ ላይ የሚሰጠኝም ሁሉ እንዳለ ሰው ትሩሊ አመሰግናችኋለሁ፣ ጸልይላችኋለሁ። እኔ ጥያቄ ካላችሁ በኮሜንቱ ላይ መተው ትችላላችሁ። ሁልጊዜም እንደምለው ፕሊዝ የፍቅር የእግዚአብሔርን የምናመሰግንበት ስፔስ እንዲሆን ነው የምፈልገው። ስለዚህ ሁላችንም እንከባበር፣ ሁላችንም እንረዳዳ። ሰው የጠየቀው ጥያቄ ካለና እናንተ የገባችሁ ነገር ከሆነ ፕሊዝ ፊል ፍሪ ለመመለስ። ከዛ ውጭ ሌላ ሰውን ኢንካሬጅ አድርጉ። ይህንን ቪዲዮ መላክ ትችላላችሁ ሌላ ሰዎች። የኔ አላማም ኤፒሶድ 0 ላይ እንዳልኩት ለቴክኖሎጂ ያለኝን ፍቅር ከእናንተ ጋር ሼር ለማድረግ ነው። ለእኔ ኢሚዲየትሊ የሚጠቅመኝ ነገር የለም። በእኔ ላይፍ ውስጥ እግዚአብሔር ብዙ ነገር ነው ያደረገው። ይህንን ቪዲዮዎች የምሰራቸውን ቪዲዮ ኤዲት አድርጌ ጊዜ ስፔንድ ማድረጋቸውን እንዳለ ለእግዚአብሔር ማመስገኛ ጊዜ ነው። ለእኔ እንደሰጠው ለሌላ ሰው እንዲሰጥ ነው። እናንተ በራሳችሁ እንድታምኑ ነው። ፍቅር እንዲሰማችሁ ነው። አይ ፕሬይ ፎር ዩ። በራሳችሁ እመኑ። ኤኒዌር እናንተ መድረስ ፈልጋለሁ የምትሉትን ነገር እንዳለ መድረስ ትችላላችሁ። እኔ አምንባችኋለሁ፣ እግዚአብሔር ያምንባችኋል፣ ፋሚሊያችሁ ያምንባችኋል። ይሄም ካልመሰላችሁ ብዙ ሰው ስትሬንጀሮች አነጋገራችሁ መታቀች ሰዎች እንዳለ አንድ ሰከንድ አዋርቷችሁ ሊያምኑባችሁ ይችላል። በእኔ ላይፍ ውስጥ እውነቱን ለመናገር ብዙ ሰው ማላቀው ሰው ነው ለእኔ የሚጸልይልኝ፣ ለእኔ ያገዘኝ ሰው ምናምን ቢኖር ብዙዎቹም ማላቀው ሰው ናቸው። እና ሁልጊዜ ሰውን አነጋግሩ። ከኮንፈርት ዞናችሁ ወጥታችሁ ሰውን ሚት ለማድረግ ሞክሩ። ከጥቅም አንጻር አይደለም፣ ከፍቅር አንጻር። ከሁላችንም የእግዚአብሔር ልጆች ነው። ስለዚህ ሰውን ስታናግሩ እንደ እህታችሁ፣ እንደ እናታችሁ፣ እንደ አባታችሁ፣ እንደ አክስታችሁ፣ እንደ አጎታችሁ ነው። ስለዚህ love people, ራሳችሁን ግፉ, believe in yourself, and yeah, may God bless you. Thank you so much for watching episode 1, and it is titled Technology is for Everyone. ስሜ ዳግም ጅሩ ነው, and it is time to conclude the episode. Thank you so much, and have a blessed day, have a blessed night. መልካም ምሽት፣ መልካም ቀን, and yeah, bless you. Bye.